የማታደርጉት? አሁን አድርጉ። ወንድሜ በግዳጅ ቤት ካልወሰድኩሽ እያለ ነው። እዛ ሄድኩኝ ደግሞ ዶክተሮቹ ለማስታወስ እንዲረዳሽ ብለው መድኃኒት ይሰጡኛል። እኔ ደግሞ በፍጹም መድኃኒት መውሰድ አልፈልግም። መድኃኒት አንዴ ናታንዬ፣ እሷ እኮ በደንብ ደህና ነች እኮ። ደግሞ አስገድደ እሷ መውሰድ የለብህም። ይኸውልህ እሷ የሚያስፈልጋት እንክብካቤ ነው። እሱን ደግሞ እኛ ያለን በደንብ እንንከባከባታል። እንዴ ጽዮን፣ መድኃኒት አትፈልጊም እንዴ? ለምንድነው መድኃኒት መጠቀም አልፈልግም የምትይው? ቆይ ወንድምሽንስ በዚህ ልክ ለምንድነው የምታስጨንቂው? ስክራይብ ለምንድነው የማታደርጉት? አሁን አድርጉ። ወይ በስመ አብ! እኔ ራሱ ደነገጥኩኝ። እናንተ የቤዛ ደግሞ የአይን መፍጠጥ ምንድን ነው ያየችው? ምንድን ነው የመጣው? ማን ነው የመጣው? የሞተ ሰው ነው ያዩት ወይስ በሰላም የመጣ ሰው? አደነጋገጧ፣ አይን አፈጣጠጧ በጣም ነው የሚያስደነግጠው። እኔ ራሱ ጓጉቻለሁ። ሰላም ቤተሰብ እንዴት ናቸው? የቻናሌ ቤተሰቦች፣ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። በደስ ወደ እናንተ ተደራሽ እንዲሆን ማበረታተም ጭምር ማለት ነው። እና እንግዲህ ሐረግ ድራማ ክፍል 73 ይህንን ይመስል ነበር። እንዳያችሁት ነው። ሰርጉም ቀረ እና ያፌትዬ ደግሞ ቀለበቱን ይዞ ቀለበት ተዘጋጅቶ ነበር ሄደው ማለት ነው። እና ያው ግን አልተሳካም። እናትዬ ያፌት ቀላል ሰው አይደለም። ያፌት እንደዚህ አይነት የሰርጉ ቀን እንደዚህ አይነት ችግር ይመጣል ብሎ ቀድሞ ስለሆነ የሚያስበው ክፉ ሰው፣ ሁሉም ሰው ክፉ ነው የሚመስለው። ስለዚህ ቀድሞ ጥንቃቄ ስላደረገ በመዘጋጃ እንደ ነገ ሰርጉ ሊሆን እንደ ዛሬ በመዘጋጃ አስገድዶ የፍራታን አስፈራርቶ አስፈራርሞ ሚስቷ አድርጓታል ማለት ነው። እንደዛ ነው ናታንዬ፣ እኔ ምስኪን ሁሉም እንደሱ የመሰለው የዋህ ቀለበቱን ይዞ ያንን የእንቅልፍ ክኒን ሰጥተው ከወደቀ በኋላ የፍራታ ቀለበቱን አጥልቆ ይዞ ሊሄድ ነበረ። እኔ ያልገባኝ ነገር ናታን በዚህ ልክ በኤፍራታ ለምንድን ነው ተስፋ የሚቆርጠው? እሱን ለማዳን ብላ እኮ መሰለኝ እኮ የማትፈልገው ህይወት ውስጥ አብልጣ ከምትጠራው ሰው ጋር የገባችው እና ከዚህ በፊት ለሱ ብሎ እንዲያገባ ሊያስፈርማት ሲል ደርሶ ከእንቅልፍ ክኒኑ ነቅቶ በድንጋይ ብሎት ነበር። ያን ያስታውሳል። አግቷት እንደሆነም ያውቃል። የእሱ የአንተ የሆነውን ሁሉ እወስዳለሁ ብሎታል። ግን ለምንድን ነው እንትን የማይባን ነው እንደ የዋህነትም ልክ አለው፣ ሞኝነትም ልክ አለው። ግን በዚህ ልክ ከንቱ መሆን አያስፈልግም። እንዴ ናታን እየነቀበል እንጂ እንዴ በኤፍራታ አትፍረድባት። ቤዛ አልፈረደችባትም። ገነትም ያ የሆነ ጥርጣሬዋ አምኗ የት እንደሄደ አላውቅም። እና እሷ ራሱ እጅ እየሰጠች ነው። ኤኒዌይስ ሌላው ነገር እጽ እንግዲህ አስታውሳ ወደ ድሮዋ ተመልሳለች። እንግዲህ የፍራታን እንደበደለቻት አሁን ተሰምተዋታል። ያኔ ትናንትናው ሁሉ አስታውሳለች። እና ወዳ እንዳልሆነ ያገባችው ያፌትን እየገቧት ነው ማለት ነው። ሉሊትንም እንግዲህ እያስፈራራቻት ስትጠጋት ሉሊት አሁን እንትን አትልም። ያወቀች ይመስላታል። ወደ ሶስት ተጠጋ አስደንግጣ ቀልቧ ተገፎ ነበር። መቼም ቢሆን እንድታውቅ አትፈልግም። እጽ እንዳወቀች ሁሉን ነገር እንዳስታወሰች ያወቀች ግን ሉሊት እንደውም ጭራሹን ልትገድላት ሁሉ ትችላለች። ስለዚህ እንግዲህ ለያፌት ነግራው ነው መሰለኝ ሐኪም ቤት ካልወሰድኩሽ እያለ እያስቸገራት ነበረ። ተነጋግረው ነው መሰለኝ። ከዛ ሉሊት እያድኝኝ ምናምን እያለች አውቃ እያስመሰለች ነው ማለት ነው። ቤዛ ግን እያስመሰለች እንዳልሆነ ያስታውቃል። ምንም እያስመሰለች አይደለም። እንግዲህ ቤዛንም እንትና ናታንንም ኤፍራታንም ለመተባበር እየሞከረች ነበረ። ያንንም ሀሳብ ያመጣችው ቤዛነት ባይዘወይ ግን ቢሆንም እናትዬ ልጁ ቀላል አይደለም። ያፌት ቀላል ሰው አይደለም እና ፈጣሪ ያግዛት ማለት ነው። እንግዲህ ግን ከያፌት ከናታን ደግሞ ሳታረግዝ አትቀርም። ከዛ በኋላ ምን ልታረገው ነው? ልጁን የእሱ እንዳልሆነ ያወቀ ቀን ወየውለት።
እና ናታን እንግዲህ በዚህ ልክ ሰክሮን ወድቋል፣ ራሱን ለመሳት ክፍል አዘግቶ ማለት ነው። በጣም ያሳዝናል። እየተደረገ ያለው ነገር ስለ እውነት በጣም ያሳዝናል። እና ምንድን ነው መጨረሻ የሚሆነው? ማን ነውስ በመጨረሻ ቤታቸው የመጣው? እንግዲህ ቤዛ እንደዛ አይኗን እስከምትጎለጉለው ድረስ ማን ይሆን? ፈጣሪ ሆይ የፍራታ ትሆን? የፍራታ ያፌትን ገድለው መጣች እንዴ? እሷ ነገር እኮ አይታወቅም። እኔ አላቅም። እና እንግዲህ ያችኛዋ ፖሊስም ልትረዳ ትችላለች። ቤት ውስጥ ያለችው የያፌት ሰራተኛ ሲቪል ፖሊስ ነች። ያቺ ደግሞ ፖሊስ ናትና የቤዛ ጓደኛ የነበረችው እሷም ደግሞ ሴቶችን አድናለሁ ብላ ሄዳለች። አይደል ነው እንግዲህ መጨረሻው ምን ይሆን? በቀጣይ እንግዲህ ክፍል 74ን አብረን የምናየው ነው የሚሆነው ወላጆቼ። እና ሌላው ምንድን ነው ፂ ማለት ነው የነፂና ኪራ ነው። አሁንም እንደዛው የሆነ ምናቸው መላቀጣቸው ጥፍት ያሉ ነበሩ ማለት ነው። መላቀጣቸው የጠፋ ለምን በቃ አሁን ሄኖክን ደብድቦታል። ሄኖክ እንደዛ እንዳደረገ ሀሴት ሁሉንም ነገር ውስጧን ያለውን ችግሯን በደብዳቤ ጽፋ አስቀምጣለት ሄዳ ነበር። ኪራ ደግሞ ያን አግኝቶታል። ግን በከፊል ቢያገኙትም የጽናትን ነገር ሙሉውን ግን አባትየው ይሄንን እንዳስገደዳት ግን አላወቀም። እኔ ግን አባትየው እንዳስገደዳት ቢያቅ ጥሩ ነው ባይ ነኝ። ያው ዞሮ ዞሮ የተፋቀረ ሰው መገናኘቱ አይቀርም። አባትየው ደግሞ ሌላ አዲስ ሚስት አመጣልሃለሁ ብሎታል። እንግዲህ ያችኛው አዲስ ሚስት ደግሞ ምን አይነት ባህሪ ታመጣ ይሆን? እና እንግዲህ ይህንን ይመስላል እላቸዋለሁኝ። እኔ የምታስቀኝ ሉሊት ናት። እውነት ሉሊት አወቃቸዋት? የብሱን ያን የተቀማ ህይወት ላይ የሰራቸው የቱርክ ፊልም እንደሷ አክት ለማሳየት ሞክራለች። ሉሊትዬ ባይዘወት ትመችኛለሽ ሉሊት። በክፋት እኔ በደግነት አይቼሽ አላውቅም፣ ግን ክፋት ምናምን ትችይበታለሽ ማለት ነው። እና እንግዲህ ደግሞ በዛ ላይ ቦቅቧቃ እኮ ናት። ክፋት ለመስራት አንደኛ ናት፣ ግን ቦቅቧቃ ናት ማለት ነው። እዚህ የነቃሽ መስሏት ጠጋ ጠጋ እያለቻት ስትል እና ገኒ ደግሞ በዚህ ልክ እንግዲህ ምግብ አልበላም ብላ ራሷን እያዳከመች ነው። ራሷን አጠንክራ ከኤፍራታ ጋር መቆም ሲገባት ገኒ ምን ነካሽ ብያለሁኝ። እኔ ገኒ ነቃ በይ፣ ከልጅሽ ጎን ልትቆም ይገባሻል። ያው ልጅሽ እንኳን በልጦሻል ማለት ነው። ያንን ተረት ምን መንገር ብቻ አስፈላጊ አይደለም። ያለውን ነገር ከኤፍራታ ጋር